ክርስቶስ አካሉ ለሆነችውና አዳኟ ለሆናት ቤተክርስቲያን ራስ እንደሆነ ሁሉ ባልም የሚስቱ ራስ ነውና መርሳት የሌለብን ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 22 23 24 የሚያወራው ሚስቶች ሆይ የሚለው ፓራግራፍ ነው። ኦኬ መርሳት የለብንም። ስለዚህ መልእክቱ ለሚስት ነው። ኦኬ እዚህ ጋር ያለፈው ጊዜ እንዳልኩ ሞር በጣም ብዙ የባል መልእክት ቢኖርም ፐርፐዙ ግን ለሚስት ሊያሳውቅ ነው። ኦኬ የሷን ቦታና የባሏን ቦታ ለማሳወቅ ነው። ተገዢ የሚለው ከየት እንደመጣ ሊያሳያት ነው። ገባችሁ አይደል? ስለዚህ ለሚስት ይሄን መረዳት በጣም ጥቅም አለው። ገባችሁ? ትዳሯ አስተያየቷ የራሷን አስተያየት የባሏ አስተያየት በሙሉ እንደ መጽሐፍ ቅዱስ ኮንዲሽንድ መሆን ይጀምራል። ሼፕ መያዝ ይጀምራል እንደ እግዚአብሔር ቃል። አንድ ጊዜ ስለ ትዳር ሳስተምር ስለ ትዳር እንዲህ አይነት ተመሳሳይ ትምህርቶችን ስጥ አንድ ሰው በጣም የተበሳጭ ይመስለኛል። ወንድ ያረኩት ወንድ ነኝ ስላለ ነው። ኦኬ ተበሳጭቷል። ኢሜል አላከልኝ ረጅም ዋይል ባክ ነው እና በጣም ተናዶብኝ አንቺ በቃ እዛ ዌስተርን ወርልድ ገብተሽ እዛው የነሱን ባህል ለምደሽ እኛን እዚህ አገር ቤት ያለነውን እንዳንቺ ትዳር እንዲሆን ዌስተርናይዝድ ሁኑት ይናለሽ አለኝ። ዋው ያንን ኢሜል ሳነብ ልቤ ስብር ነው ያለው። ለምን መሰላችሁ? ይሄ ሰው የእግዚአብሔር እውነትን በቃ አልገባውም ማለት ነው። ለምን ካላችሁ ክርስቲያን ባህል የለውም። ክርስቲያን ባህሉ መጽሐፍ ቅዱስ ነው ወገኖቼ። ክርስቲያን ትራዲሽን የለውም። ትራዲሽኑ ይሄ እግዚአብሔር ቃል ነው፣ ሌላ ነገር የለውም። ስርዓት የለውም። ስርዓቱ መጽሐፍ ቅዱስ የሚያሳየው ስርዓት ነው። ትዳር ላይ ትዳር እንዲሁን የሚለው የሚናገረው የእግዚአብሔርን ቃል መከተል ነው፣ ሌላ ነገር የለውም ክርስቲያን ማለት። ለዚህ እኮ ነው እዚህ ቁጭ ሌላ ሀገር ስንት ኪሎ ሜትር ወይ ማይ ሌላ የራቀ ክርስቲያንና እኔ አንድ አይነት ነው የምናወራው፣ አንድ አይነት ነው የምናስበው፣ አንድ አይነት ነው ባህላችን። ትዳራችን ሲታይ አንድ አይነት ነው ምንጥረው ትዳራችን ውስጥ። ለምን? ባህላችንን የምናገኘው ከመጽሐፍ ቅዱስ ነው። እሺ ወገኖቼ እኔም አላበድኩም ዌስተርናይዝ እናንተን ለማድረግ መመጣው። ገባችሁ? ምክንያቱም ዌስተርን የትኛው ሲጠቀም አይቼ ነው እናንተ ተጠቀሙ ዌስተርናይዝ ሁኑ ምለው። አያሳዝንም እንዴ የምናየው ነገር? ብቻ ሶሪ ኢሞሽናል ሆንኩኝ። ግን እዚህ ጋር ከዚህ ቨርስ ከቁጥር 23 ዋና ኪ ፍሬዙ ምን መሰላችሁ? ክርስቶስ እንደሆነ ሁሉ። ገባችሁ? ለሴት ልጅ ይህን መልእክት ማወቅ ኪ ነው። ኦኬ ባሏ የተጠራው ክርስቶስ ለቤተ ክርስቲያን እንደሆነ ሁሉ በሚለው ቃል። ገባችሁ? ይሄ ምን ይረዳታል? ባሏን እግዚአብሔር የሚያየው እንደዚህ ነው። ኦኬ በሷ ህይወት ክርስቶስ ለቤተ ክርስቲያን እንደሆነው የተጠራ ሰው ነው ብሎ የእግዚአብሔር ቃል የሚያየው እሱ። ኦኬ ስለዚህ እሷም ባሏን የምታየው እንዴት ሆነ? እንደ እግዚአብሔር ቃል። ኦኬ እንደ እግዚአብሔር ቃል ክርስቶስ እንደሆነ ሁሉ። ለምን? ለቤተ ክርስቲያን የተጠራው። ይሄ ምን ይፈጥራል መሰላችሁ? በእኔ አስተያየት ነው። መጽሐፍ ቅዱስ ምን እንዲፈጥር እንደሆነ ልንገራችሁ አይልም። በእኔ አስተያየት ሴት ልጅ ባሏን እግዚአብሔር ቃል እንደሚናገር ወይም የእግዚአብሔር አይን እንደሚያየው ማየት ስትጀምር she prays for him። እግዚአብሔር ሆይ እርዳው። አንተ ቤተክርስቲያን ወደ እንደዚህ ራስህን የሰጠውን ነገር ለኔ ይሄ ሰው ነው የተጠራው። አንደኛ የሷን ኮራፕሽንም የሷንም ፍላውስ ስለምታይ ጉድረቷን፣ ስብራቷን፣ በቃ እንክትክት ያለ ነገሯን በሙሉ ስለምታውቅ እግዚአብሔርን ቃል እያጠናች ስለምታይ ይሄ ሰው ደግሞ ውደድና እንደ ክርስቶስ ሁን የተባለው የችኑ ሴት ውደድ ስለሆነ አባቶ ይርዳው፣ አክሰው፣ እንዲወደኝ ጸጋን አብዛለት፣ እንዲቀበለኝ እርዳው፣ ሞገሱ ነኝ።
ሲያየኝ እንደ አዲስ እንደሆነበት ውበቱ ነኝ፣ እንዲያፈቅረኝ እርዳው። ገባችሁ አይደል? እርዳው እንጂ ይሄንን ይዛ ይሄው ክርስቶስ እንደወደደኝ መውደድ አለብህ መጠቀም አትችልም። ነገር ግን የባሏ በሷ ላይ ያለውን የእግዚአብሔርን ጥሪ መጀመሪያውና መጨረሻው ታውቃለች። ኦኬ የኔ ሐሳብ አንቺን መቀጥቀጥ ነው ሲል እዛ ጋር እግዚአብሔር ፈቃድ የለም። ገባችሁ አይደለ? በደንብ አዳምጡኝ። በተለይ ባሎች ለምን እንደሆነ አላቅም፣ አንዳንዶቻችሁ መልእክቴን ሚስኢንተርፕሬት ያደርጋችሁ ነው ከምትጽፉልኝ ነው ግን ይሄን ያልኩት። ኦኬ ስለዚህ በትህትና እናገራለሁ። ኦኬ ሴት ልጅ የምትገዛው ተገዢ የሚለው ቃል የተጻፈው ክርስቶስ እንደሆነ ሁሉ በሚለው ቃል ውስጥ ላለ ሃዝባንድ ነው፣ ላለ ባል ነው። ኦኬ ካለዛ ተገዢ የሚለው አይሰራም። ኦኬ አንዳንድ ሚስቶች ሴክሹዋል ነገር የሚጠይቀኝን ነገር በሙሉ ለባሌ አደርጋለሁ፣ እሱ እንዳለኝ ነው የምከተለው። የሚሆንም ነገር አይደለም። ኦኬ እዚህ ጋር ክርስቶስ ለቤተ ክርስቲያን እንደሆነ ሁሉ የት ጋር ነው የሚጀምረው? የባል ጥሪ ክርስቶስ ጋር። የት ጋር ነው የሚያልቀው? የክርስቶስ ራሱ መስዋዕት አድርጎ ቤተክርስቲያንን ሰርቭ አድርጓት ያለፈው ጋር ያበቃል። የዚህን ተቃራኒ የምትገዛው ነገር የለም። ኦኬ this is key። በደንብ አዳምጡ ፕሊዝ። ኦኬ እዚህ ጋር ደግሞ በኋላ መመጣበታለሁ ግን አሁን ልበል። እዚህ ጋር ሚስት የባሏ አካል ናት አባባሉ እንደ አካል ናት አይደለም። ኦኬ early on የዛሬ 12-13 ዓመትም ያለው መልእክቴ ላይ ማግኘት ትችላላችሁ። ክርስቶስ ቤተክርስቲያን የክርስቶስ አካል እንደሆነችው ነው የሚለው እንጂ እንደ ክርስቶስ የሆነ ቤተክርስቲያን እንደሆነ በቃ እንዴት ምሳሌ ላቀርብልሽ በቃ ልክ እንደ ሰው አካል ማለት አይደለም። ቤተክርስቲያን የክርስቶስ አካል ናት። ስለዚህ ሚስት የባሏ አካል ናት። ያስደንቅም እንዴ? አያስገርማችሁ? አንዳንድ ጊዜ እኮ ዝም ብለን አንብበነው የምንሄደው ነገር እኮ ነው ገደል የሚከተል። እውነት ነው። አካሉ ናት። አካሉን ለምሳሌ ቅድም እንዳልኩት የሚደበድብ በንግግር በስድብ ድቅቅ የሚያደርጋት ስብርብር የሚያደርጋት እንዴ እገዛለሁ ትላለች እንዴ? እዚህ ውስጥ ያበደ ሰው እኮ ነው ሰውነቱን በቢላ የሚቆርጠው እንክሽክሽ በል እያለ አጥንቱን የሚሰብር እኮ ታሟል እኮ። ለታመመ ሰው እግዚአብሔር አዞኛል ብሎ መገዛት የሚባል ነገር አለ እንዴ? የለም። እግዚአብሔር ቃል ሮሜ ላይ ሲናገር ሕግ ለማን ነው? ለሚያምጽ ነው እንጂ እኛ በሕግ አይደለም የምንኖረው። በምንድን ነው የምንኖረው? በጸጋ። ሕግ ግን ሲቪል ሎ፣ መንግስት፣ ፖሊስ ምናምን የሚጠቅመው ለማን ነው? ሕግን ተቃዋሚ የሚያምጽ ሰው፣ አመፀኛ ሰው። ገባችሁ? በጸጋ እኮ የሚኖር ሰው አመፀኛ አይደለም። እግዚአብሔር ቃል እኮ ለዚህ እኮ ነው በጽድቅ በጸጋ የሚኖሩትን እኮ የሚቃወም ሕግ የለም። ለምን? ለየትኛውም ሕግ ይስማማሉ። ሕግ ለምሳሌ ምንድን ነው? አትግደል፣ የሰው ነገር አትዝረፍ፣ ሰውን አቢዩዝ አታድርግ። በጸጋ የሚኖረው አያረግም። እሺ ወገኖቼ፣ እዚህ ውስጥ ስለ መገዛትም ማውራት አንችልም። እዚህ ውስጥ ማውራት የምንችለው ሴፍቲ ይባላል። ኦኬ ሴት ልጅ እዚህ ውስጥ በክርስትና ወይም በሃይማኖት ስም እነ እከሌ ተሰብስበው ትዳር እኮ ሚስጥር ነው መገዛት አለብሽ፣ አዎ እንዲህ አድርጓል፣ ባልሽ ይሄን ሁሉ ፈጽሞብሻል፣ ግን መገዛት አለብሽ ብለው ሊቆልፏት ለሚፈልጉት ሴት ልጅ መልእክት ነው። ገባችሁ አይደል? እዚህ ውስጥ እግዚአብሔር ቃል እንዴት ሆኖ ነው መገዛት የሚመጣው? ስለዚህ ያ የታመመው ሰው እርዳታ ማግኘት አለበት። ገባችሁ? እርዳታ ይፈልጋል እንጂ
አይ በቃ እንዳለ ታፍኖ ተቆልፎ በቃ እንዲህ ነው መኖር ያለብሽ፣ እግዚአብሔርን አክብሪ፣ እግዚአብሔር አይከብርም በዚህ። ኦኬ። ስለዚህ ሚስት የባሏን አጠራር ስታይ አንደኛ የሚሆነው ባህሪዋ ኢኔብለር አትሆንም ባሏን። ገባችሁ? ሲደበድባት ኦኬ እኔ ይቅር የተባልኩ ነኝ አንተንም ይቅር እላለሁ እንዴ? ይቅር ስለ ይቅርታ ራሱ እግዚአብሔር ቃል እንደሚለው መረዳት ጥሩ ነው ወገኖች። ገባችሁ? ራሱን በብረት የመታሰው ወደ ሐኪም ይወሰድና አጥንቱ ይጠገንና ከዛ በኋላ ግን እዚህ ጋር ይመረመራል። እንዴ ምን ሆነ ነው? አጥንት እኮ ነው፣ እግር እኮ ነው። ገባችሁ? እግርህን ሰብረህ የት ልትኖር ነው? ስለዚህ እዚህ ጋር ሕክምና ያስፈልጋል። ሕክምና አልፈልግም ካለስ እዚህ ሀገር እንደሚያደርጉት እስር ቤት ይቆልፉታል። ገባችሁ? ምክንያቱም ራሱን ሊጎዳ ይችላል፣ ራሱን ሊገድል ይችላል ተብሎ ሕጋቸው ነው ይጠበቃል። ገባችሁ? ስለዚህ ኢኔብለር ሳትሆን ይሄ ነገር ትክክል አይደለም። በእኔና ባንቺ ይቅር፣ የኔና ያንቺ ጉዳይ ፍቅረኛሞቻችን የኛ ፍቅር በጣም የጋለ ስለሆነ በእኔና ባንቺ መካከል ቀርቶ ሩጫችንን እንጨርስ የሚል ክርስትና የለም። ሰማችሁኝ ወገኖች? ሚስጥር በመደበቅ ክርስትና ሚስጥር ያለበት ቦታ በሙሉ ጨለማ አለ ወገኖች፣ እንዳትረሱት። በተለይ አብረው ህብረት ከሚያደርጉ ጋር እንሸፍነው ስንል ጨለማ ነው። ጨለማ ጋር ደግሞ እግዚአብሔር ህብረት የለውም። እግዚአብሔር ብርሃን ነው፣ ስሙ ብሩክ ይሁን። ገባችሁ? ስለዚህ በቃ ለማንም አትንገሪ። ለምን? የኔና ያንቺ ፍቅር ያው በጣም የከረመ ነው፣ በጣም የቆየ ነው፣ በጣም የጋለ ነው። ስለዚህ ሰው ከገባበት ያበላሸዋል እንዴ ይባል ነገር የለም። ኦኬ። አንድ ሚስት ምን አለችኝ? ባሌ ካውንስሊንግ መምጣት አይፈልግም አለች። ለምስላ ካውንስሊንግ ገንዘብ መስሪያ ነው ወይም ደግሞ የኔን ትዳር መበተኛ ነው። አይገርማችሁ? ለምሳሌ ሴት ልጅ ይህን የእግዚአብሔርን ቃል የእግዚአብሔርን እውነት በትዳሯ ስትማር ትልቅ የምትማረው ነገር ዋው አይ ኒድ ቱ ፕሬይ ለባሌ። ኦኬ። ያለው ፈተና ሁሉ ያለው በቃ የሚታገለው ነገር በሙሉ ዋናው ታርጌቱ ባሏ እንደሆነ ይታያታል። ገባ? ምክንያቱም እሱን ከመንገድ ላስወግድ ካልና ካስወገደ ትውልድ ተያዘ ማለት። ወጣት የሆናችሁ ወንዶች በደንብ አዳምጡኝ። ወጣት ገና 14 15 የሆናችሁ አንተ በክርስቶስ ቃል ውስጥ ተሞልተህ ተያዝ እንጂ ትውልድ ባንተ ይድናል ነው። ካለሳ ግን ትውልድ ባንተ ገደል ይገባል። ወንድ ልጅ ራስ ነው። ገባችሁ? ሰው ራሱ ከተበላሸ አለቀ። ገባችሁ? ስለዚህ ሴት ልጅ ይህንን የእግዚአብሔርን ቃል ጥሪ ባልን እንዴት እንደሚጠራው ባየች ቁጥር ለሷ መልካም ነገር እንደምትጸልይ ሁሉ ለሱም ትጸልያለች። ለምን? እሱ ተጎዳ ማለት እሷ ተጎዳች ማለት ነው። እሱ ተጠቀመ ማለት እሷ ተጠቀመች ማለት ነው። ለምን? የእሱ እንደ አካል ሳትሆን አካሉ ናት። እሱ እንደ ራሷ ሳይሆን ራሷ ነው። ገባችሁ አይደለ? ስለዚህ ለሷ በእግዚአብሔር ፊት ለመልካም ነገር እንደምትቀና እንደምትጸልይ ለባሏም የራሷን ድካም ይዛ እግዚአብሔር በድካሜም እርዳኝ እንደምትለው ባሌንም እርዳው። ባለቤቴ ብዙ ጊዜ የኔ ጌታ ምን ጸሎታል ምን ልጸልይልህ ስለው ጸጋ ከጌታ ጸጋ ይለኛል። ሁሉ ጊዜ በጣም ደስ ይለኛል። አሜን። ምን ማለት ነው ጸጋ? ከእግዚአብሔር ብቻ የሚገለጥ አቅም፣ ለእግዚአብሔር ቃል ለጠራው ነገር መኖር የሚችልበት አቅም። ኦኬ። ስለዚህ ይሄንን አንደርስታንድ ስታደርግ ልክ ካለዛ ግን ይሄን አንደርስታንዲንግ ያልቆይ I'll get even with him ያረገኝን ልክ አገባዋለሁ ምናምን የምትል ሴት ደግሞ ምንድናት መሰላችሁ? የራሷን ሰውነት ወስዳ እሳት ላይ የምትጥድ። ሰውነቷን ወስዳ እሳት ላይ ስትጥድ መቼም አይተን ነው ተይው ይሄ ነገር አንል። መጀመሪያ ወስደን ከእሳቱ አድነን ጭንቅላቷ ይፈተንልን።
ገባችሁ አይደለ? ጭንቅላቷ ይፈተናል። ለምን ባሏን ስትጎዳ ጭንቅላቷን ስትጎዳ ከጭንቅላቷ ጋር እልህ ተያይዛ ይሄንን አድርገዋለሁ ልክ አገባዋለሁ ምናምን ስትል ራሷን ነው የምትጎዳው። ገባችሁ?